አለብን ቃል ኪዳን አለብን አደራ ከአቡበከር አህመድ ከዛ ታጋይ ወጣት ከዛ ጀግና ጋራ ገብተናል መሐላ ዘመን የማይሽረው ትውልድ የሚያኮራ ድምፅህን እናሰማ ይስተጋባል ደምቆ በሁሉም ከተማ ድምፃችን ይሰማ በሁሉም ከተማ ድምፃችን ይሰማ በሁሉም ከተማ አሰላሙ አለይኩም ወራህመቱላሂ ወበረካቱም። የተወደዳችሁና የተከበራችሁ የቢዲኤን አድማጮች የህዝበ ሙስሊሙ መፍትሄ አፈላላጊ ኮሚቴዎች በየሄዱበት ቦታ ሁሉም ያላቸው የህዝብ ውክልና ማህበረሰቡም ለነሱ ያለውን ፍቅርም ባገኘው አጋጣሚ ሁሉም ሲገልጽም ቆይተዋል። በሐሰት ተወንጅለው ከታሰሩበት ጊዜ ጀምሮም እነርሱን ተመላልሶ በመጠየቅ እነሱ እንዲፈቱ በመጠየቅ የተለያዩ እንቅስቃሴዎችን ሲያደርጉ ቆይተዋል። ከተፈቱም በኋላም የተፈቱ ጀግኖቻችንን የተለያዩ አቀባበሎች በተለያዩ ከተሞች ሲደረግላቸው ቆይተዋል። ባሳለፍነው ሳምንት የህዝበ ሙስሊም መፍትሄ አፈላላጊ ኮሚቴም የህግ ጉዳዮች ተጠሪም የሆነው ኡስታዝ ካሚል ሸምሱም ወደ ትውልድ ከተማውና አካባቢው በሄደበት ጊዜም ከፍተኛም አቀባበልና መስተንግዶም ተደርጎለታል። ኡስታዝ ካሚል ሸምሱም ከእስር ከተፈታ ለመጀመሪያ ጊዜም ወደ ትውልድ ከተማው ኢሊባቡርም ከሚሴም ባሳለፍነው ሳምንት ሄደ ሲሆን ማህበረሰቡ ከመግቢያው ጀምሮ በብዙ መኪናዎችና በባጃጆች ከፍተኛ አቀባበል በማድረግ እሱም በማጀብ በኢሊባቡር ከተማም መዘዋወራቸው ታውቋል። ወደ ትውልድ አካባቢው ከሚሴም በሄደበት ጊዜም ተመሳሳይ ከፍተኛ አቀባበል ተደርጎለታል። ኡስታዝ ካሚል ሸምሱም ለማህበረሰቡም በዲኑ ጉዳይ መበርታትና አንድነቱን ማጠናከር እንዳለበት ዳዕዋም አድርገዋል። ካሚል ከቀናት በኋላም ወደ አዲስ አበባም መመለሱም ታውቋል። ካሚል ሸምሱ በእነዚህ ቦታዎች ላይ ያደረገው ዳዕዋ የደረሰን ሲሆን ይህ መልእክቱም ለመላው ሙስሊሙ ማህበረሰብ እጅግ ጠቃሚ ሆኖ ስላገኘነው በዛሬው ፕሮግራማችን እነሆ ልናቀርብላችሁ ወደድን። በቀጥታም የምናልፈው ወደዚሁ ወደ ኡስታዝ ካሚል ሸምሱም ልዩ የሆነም ዳዕዋ ነው። ተከታተሉት። መልካም ቆይታ። سبحانه وتعالى مرطون ودمرطو دين مرة زاري زي مسجد الله تكمتن سناورا تكمتن سننغاغر بدين الإسلام وسط ببركاتا مرحلاዎችና ወይም ሂደቶች ውስጥ አልፈን ነው ዛሬ እዚህ ቦታ ላይ ደርሰን ልንነጋገር የበቃንና ለዚህም ያበቃን ጌታ አላህ Subhanahu Wa Ta'ala የተመሰገነ ይሁን። አልহামዱሊላህ ረብል ዓለሚን አልহামዱሊላህ ረብል ዓለሚን ومن الله من لنا لئن شكرتم لازيدنكم ولئن كفرتم إن عذابي لشديد ያመሰገናችሁ እንደሆናችሁ ጨምርላችኋለሁኝ ያመጻችሁና የካዳችሁ እንደሆናችሁ ደግሞ ብርቱ ቅጣት አይቀጡ ቅጣት ነው መቀጣችሁ ይለናል አላህ Subhanahu Wa Ta'ala። አላህ ሙስሊሞች አድርጎ ለዚህ ጸጋ ስላበቃን አላህን ልናመሰግነው ይገባል። ከዚህም በላይ ባለፉ ጊዜያት ብዙ ታውረዶችን አሳልፈን ዛሬ ቢያንስ ፋታ አግኝተን ስለ ዲናችን ለመመካከርም ስላበቃን አላህን ስናመሰግነው ለተሻለ ድልም አላህ ያበቃናል። አላህ ለተሻለ ድል ያብቃን። አሚን ያ አላህ። የዲን ጠላቶችን አላህ ያዝልን። አሚን ያ አላህ። አላህ እኛን ደግሞ ሁሉ ጊዜ ለዲን የምንለፋ የምንተጋ የምንሰራ ባሮቹ አላህ ያደርገን። አሚን ያ አላህ። ምክንያቱም ለዲን መስራት ተውፊቅ
የአላህ ስብሓነሁ ወተዓላ መግጠምን የሚፈልግ ስለሆነ አላህ ይወፍቀን። አሚን አላህ። ምናልባት ዛሬ ማወራችሁ በበርካታ መድረኮች ላይ እምናወራውና ደጋግመንም ልናስበው ደጋግመንም ልንሰማው የሚገባ ጉዳይ ይሆናል። እሱ ምንድነው? በዚህ በዲን እስላም ጎዳና ላይ ዲንን አላህ መርጦ ሲሰጠን ሲያስረክበን አብሮት ግን ብዙ ፈተናዎችን ብዙ ጣውረዶችን ብዙ መከራዎችን አብረን እንድናይም አላህ Subhanahu Wa Ta'ala ሽተዋል ፈልገዋል። ምክንያቱም አላህ Subhanahu Wa Ta'ala በበርካታ በቁርአን አያዎች ላይ ስለመፈተን ሲያወራ ወነብሉኩም بالشر والخير فتنة وإلينا ترجعون በመልካም ነገርም ሆነ በክፉ ነገር በጥሩም ሆነ በደግም ሆነ በመጥፎ ነገር እንፈትናችኋለን ለናያችሁ እንሻለን ወደኛም ትመለሱና ለያንዳንዱ ተግባራችሁ የሚገባችሁን እንሰጣችኋለን ኢላ አላህ Subhanahu Wa Ta'ala። በዚች ዱንያ ላይ ትልቁ ፈተና ምናልባት እኛ ሀብታችንን መክሰር የምንወደው ወዳጃችንን ማጣትን የምናፈቅረው የለፋንበት ሀብት ንብረታችን መውደሙ ይሆናል የሚያሳስበንና የሚያስጨንቀን። ነገር ግን ትልቁ ፈተና ከባዱ ፈተና ብሎ ማለት በዲን ጎዳና ላይ መፈተን ነው። والفتنة أكبر من القتل إلى الله سبحانه وتعالى ሰው ልጅን ከመግደል ሰው ልጅን አካሉ ላይ ጉዳት ከማድረስ በላይ ሰው ልጅን ከሃይማኖቱ መፈታተን ነው ከባዱ ይላል አላህ Subhanahu Wa Ta'ala። የባላንጣዎችን ወይም ከዲን الاسلام የዲን الاسلام ጠላት የሆኑ ሰዎችን እቅድና ሴራን በግልጽ ሲያስቀምጥልን አላህ ምን ይላል? ولا يزالون يقاتلونكم حتى يردوكم عن دينكم إن استطاعوا እናንተን ከመታገልና ከመዋጋት ለሰከንድ ላፍታም ያክልም አያርፉም። ከቻሉ እናንተን ከዲናችሁ አውጥቶ ዲን አልባ ሃይማኖት አልባ አድርጎ ስሜት አምላኪዎች ጣዖት አምላኪዎች ሊያደርጓችሁ ነው የምታገሏችሁ ይላል አላህ። ከናንተ መካከል ፈተናን መቋቋም ተስኖት የተሸበረ የተፍረከረከ የተንቀጠቀጠና ለተቃቀም ፈተናዎች እጁን የሰጠ ለማስፈራራት ፈተና ለስልጣን ፈተና ለገንዘብ ፈተና እጁን የሰጠ ሰው ግን ይላል አላህ ومن يرتد منكم عن دينه فيمت وهو كافر فأولئك حبطت أعمالهم في الدنيا والآخرة وأولئك أصحاب النار هم فيها خالدون. لفتنا تبقروا كيمنتو يتنشراتت يتملس بزياو قدانا لي نسهان توبة سايوفق ساقن ህይወቱ ያለፈች እንደሆነ እነዚያ ሰዎችማስ ጀሃነም ይገባዋታል ይላል አላህ። የጀሃነም ባልደረቦች ናቸው እዛች ውስጥም ዘውታሪዎች ናቸው ይላል አላህ Subhanahu Wa Ta'ala። ነገሮችን ሳጠቃልል በዲን الاسلام ላይ መፈተን በእኛ የጀመረ ነገር ወይም በዚህ ነብይ አለይሂ ሰላም የጀመረ ጉዳይ ሳይሆን ከላይ ጀምሮ የነበረ ነገር ነው። ሰዎች ሐቅን በመያዛቸው ሁሉ ጊዜም ፈተና ያጋጥማቸዋል። ነብዩላህ ኑህ ተፈትኗል። ነብዩላህ ኢብራሂም አለይሂ ሰላም ተፈትኗል። እኛም እናመልከው አባቱና የአባቱ አገልጋዮች የቀረቡትን ጣዖት ናና ከኛ ጋር አምልክ አሏቸው። አላመልክም አላቸው። እናንተው ራሳችሁ እንዴት በእጃችሁ ጠርፋችሁ አብቀታችሁ አምላካችን ነው ብላችሁ ታመልካላችሁ እንዴት አታስቡም አላቸው። ይሄማ ሳማጺ ነው
ይሄማስ አሸባሪ ነው ይሄማስ አክራሪ ነው ብሎ ስም አወጡለት ምን መደረግ አለበት እርምጃ ሊወሰድበት ይገባል አሉ ኡፍ ለኩም ወለማ ተዕቡዱነ ሚን ዱን ላህ ፈላ ተዕቂሉን አላቸው እንዴት ከአላህ ውጭ እንዴት ታመልካላችሁ በኋላ ጉዳዩ ቢገባቸው ቲቪታቸው እብሪታቸው አሸንፏቸው ውሳኔ ወሰኑ قالوا حرقوه وانصروا آلهتكم إن كنتم فاعلين እሱን አቃጥላችሁ አማልክቶቻችሁን ታደጓቸው አድኗቸው የሚል አዋጅ ውሳኔ አስተላለፉ ነብዩላህ ኢብራሂም አቅም ነበራቸው ብቸኛ ነበሩ ጥቂት ሰዎች ናቸው አብራቸው ዲንን የያዙት እንዴት አድርገን እናቃጥለው አገሩ በሙሉ ወጥቶ እንጨት ማገዶ ሰብስቦ ጉድጓድ ተቆፍሮ እሳት እዛው ውስጥ ይንደድተዋል ነደደ እሳቱ እንኳን ሰው ሊቀርበው ሰማዩ ላይ እንኳን ከፍ ብላ ባቅጣጫው በትይዩ ወፎች እንኳን መብረር የማይችሉበት እሳት ነው ያነደዱት በኋላ እንዴት አድርጎ እሳት ውስጥ ይወርውሩት ግራ ተጋቡ ከዛም ከዚህ መሳብ ሰበሰቡና ወንጭፍ አዘጋጅቶ ከሩቅ ሆኖ አስወንጭፎ እሳቱ ላይ ዶሉት ጨመሩት በዚህ ጊዜ ነበር ጅብሪል መጣና ያ ኢብራሂም ምን ላግዝ አላቸው አማ ሚንከ ፈላ ካንተ እንደሆነ አንዳች ነገር አልፈልግም አለሻም አሉት ከአላህ ግን እንደሆነ እሱ ደግሞ ያየኝ ነው ያለው አላቸው ሙእምን እንዲህ ነው መጽናት ያለበት እሳትን በአላህ አቃጢ ብሎ አላህ ሲያዛት እንጂ እሳትን አታቃጥለም እሳትን አላህ አዘዛት ምን ብሎ ኩኒ በርደን ወሰላማን አላስከተለው ቀዝቃዛ ሁኚ ብሎ ዝም አላላትም ቀዝቃዛ ቅዝቃዜሽ የማይጎዳ ምስማማ ቅዝቃዜ ይኑርሽ አላት አላህ እሳትን እነሱ በሱ ክፉን አሴሩ ይላል አላህ ክፉ አሳሪዎችን ያሴሩትን ግን ምን አረግናቸው የበታቾችና የተዋረዱ አደረግናቸው ይላል አላህ ከዚህ የምንማረው ምንድነው የሐቅ ሰዎች ፈተናቸው ለጊዜ ጉዳይ ቢገጥማቸው ፈተና ቢጋለጥባቸው ለጊዜ ያክል ነገር ግን ፈተና ለዘላለም ዓለም የሚዘልቅ ሳይሆን ሁሌም የሐቅ ሰዎች ናቸው የበላይ የሚሆኑት ለዚህ ነው አላህ ሙእሚኖች ከጠላቶቻችሁ የሚደርስባችሁ ስቃይ መከራ እንዳይበግራችሁ ታገሱ አትዘኑ አትተክዙ የበታችነት አይሰማችሁ ይቆያል እንጂ እናንተ ሆናችሁ የበላዮች ይላል አላህ አጭበርባሪዎች ወላዋዮች ወገናቸውን ሻጮች ወሬ አቀባዮች ይቆያል እንጂ አንገት መድፋታቸው ይሁን የካሉት ጊዜም በላይ ደብቁኝ የሚሉበት ጊዜ የማይቀር መሆኑን አላህ በቁርአን አረጋግጦልናል በዚህ ሂደት ውስጥ ካየናቸውና ከደረስንባቸው ነገሮች ውስጥ ለምንድን ነው አላህ ሙእሚኖችን የሚፈትነው ሙስሊሞችን ለምን አላህ ይፈትናቸዋል ሊጎዳን ሊያሰቃየን ለመከራ ሊያጋልጠን لا والله አይደለም አላህ እኮ يريد الله بكم اليسر ولا يريد بكم العسر ገር ነገርን እንጂ ክፉ ነገርን አይሻላችሁም ነው አላህ وما جعل عليكم في الدين من حرج በእስላም ውስጥ አንዳች ከባድና አስጨናቂ አስቸጋሪ ነገር አልተደረገባችሁም ይላል አላህ ለምንድን ነው እንዲህ ፈተና አልፎ ፈተናዎችን የሚያመጣው ليميز الله الخبيث من الطيب ንጹህን መልካም ነገርን ከቁሻሻ ከክፉ
ከመጥፎ ነገር ሊለይ ነው አላህ የሚፈልገው ፈተና ካልመጣ ሁሉም ተግበስብሶ ጥሩ መጥፎ አብሮ ተደባልቆ ነው የሚሄደው ፈተና ይመጣና ያንጓልለውና ንጹሆቹ ኮንፊቱ በላይ ሲቀሩ ሌሎቹ ታች ይወርዳሉ ማለት ነው ጎልቶ ብቻቸውን ይቀራሉ ولا يعلمن الله الذين آمنوا ولا يعلمن المنافقين منافقان በውስጣቸው ክህደትን ክፉን መጥፎን ነገርን አቁሮ የተቀመጡትንና እላያቸው ላይ ግን ሙስሊም መስሉ ሙእምን መስሉ የሚታዩትን ሊያጋልጣቸው ፈልጎ ነው አላህ Subhanahu Wa Ta'ala ولا يعلمن الله الذين صدقوا እውነተኛ አማኞች እምነታቸውን በገንዘብ የማይለውጡትን ፈርቶ ተርበትብቶ ወደ ኋላ የማይንሸራተቱትን ከውሸታሞችና ከአጭበርባሪዎች ሊለይ ነው አላህ Subhanahu Wa Ta'ala ولا يعلمن الله الذين آمنوا ويتخذ منكم شهداء ከናንተ መካከል ድልን ለናንተ ማድረግ እየቻል አርጌ ማሳይቻችኋለሁ ለኔ ብርቄም ድንቄም አይደለም ነገር ግን አንዳንድ ጊዜ ድልን እምነሳችሁ ከናንተ መካከል ሙእሚኖችን በፈተና ጊዜ የሚሰሩትን ለመለየትና ከናንተ መካከል ደግሞ መርጬ ሩሑን ወደ ጀነት الفردوس ልወስድ ያሻውትን ነው የሚለይበት ይላል አላህ Subhanahu Wa Ta'ala ፈተና እኮ መጥፎ የለው እኛንን መጥፎ አድርገን የምንመለከተው እንጂ ደረቱ እንኳን ቀልጦ ነው አይደለ ከሌሎቹ ቆሻሻ ነገሮች የሚለየው ማህበረሰቡ ውስጥ ሁሉ አብሮ ተደበላልቆ ይኖራል ለብዙ አመታት ሙናፊቆች የት ነው የታዩት መካ ዘመን ላይ ሳይሆን መዲና ዘመን ላይ ነው የታዩት እስላም የበላይነት የእስላም የሆነ ቦታ ላይ ጥንካሬ ከፍ እያለ ሲሄድ ሰዎች መደበላለቅን ይጀምራሉ ከዛ በኋላ የሆነ ፈተና ይመጣና ግራና ቀኙ ይለያል ማለት ነው እኛው በዚህ ባለፉት 4-5 አመታት ውስጥ በዙሪያችን ያሉ ፍለፊት ሆናሉ ያላቸው ወንድሞችን ኋላ ሰፍ ላይ ማላገኘናቸው ኋላ ናቸው እነዚህ ሳይረቡም ብለን ያላቸው ሰፍም አወል ሰፍም ራሱ የሚመጥናቸው አልሆናለ ብዙ የሚፋለሱ ነገሮች ናቸው በእነዚህ ባለፉት 4-5 አመታት ውስጥ የታዩት ማለት ነው ወንዱ ጠንካራ ስንል ሴቱ አይሎ የታየበት ዘር ያለየ እድሜ ያለየ ጾታም ያለየ ሳናዋቂ ሳይባል ብዙ ፈተናዎች ውስጥ አለፈ والله በዚህ እንቅስቃሴ ውስጥ 80-90 አመት የሞላቸው አረጋውያን ባልቴቶች በልብ ድካም በሽተኛ የሆኑ ሰዎች አሉ ጉዳዩ በጣም ከማስጨነቁ ብዛት ማለት ነው የሱካር በሽተኞች የሆኑ አሉ ያልጋ ቁራኛ የሆኑ ሰዎች አሉ ይህ ምን ማለት ነው ፈተናው በየደረጃው ብዙ ሰው ጋር ደርሷል በወቅቱም የጨፈሩም ነበሩ አገኘናቸው ዋጋቸውን አገኙ ልክልካቸውን አሳየናቸው መስጂድ የታባታቸው አንድ መስጂድ እንዳይኖራቸው በአይናችን እንዳናያቸው ዳዕዋም እንዳይደረግ የምን ቁርአን መቅራት ነው የምን ህፍዝ ነው ይህማ የዚህና የዚያ ስብስብ እንቅስቃሴ ነው ያሉ ታፔላ የለጠፉ መንገዱን ሞልቶ የተንቆራደዱ የተኮፈሱ የሚሄዱ ሰዎች ተንፍሰዋል ዛሬ ላይ ተንፍሰዋል አላሁ አክበር በዚህ ግን አንኮራምኛ አላህ እኛን እንዳይፈትንን መጠንቀቅ ነው የሚያስፈልገው ይህ አላህ እነዚህ ወንድሞቻችንን ፈትኗቸዋል አይደል አሳየን
ያ ረቢ ከፈተና ከእንደዚህ አይነት ፈተና ጠብቀን ብለን መደንገጥ ነው እንደውም ያለብን والله ነብዩ አለይሂ ሰላቱ ወሰላም ሲራቁ አጃኢብ ነገር እኮ ከመካ ሲወጡ خرج رسول الله صلى الله عليه وسلم من مكة فريدا وحيدا طريدا لا مال ولا أهل كمكة سوتو بتشاتشو ባዶ እጃቸውን ሀብት ንብረታቸውን ድሮም ሀብት ንብረት የላቸውም ያላቸውንም እርግፍ አድርጎ ጥሎ ከልጆቻቸው ተለይቶ ተባሩ ጠላት ሲያሳድዳቸው ተደብቆ ከመካ ወጡ ረሱል አለይሂ ሰላቱ ወሰላም ከ8 ዓመታት በኋላ ጠላቶቻቸውን ድል ነስቶ በክብር መካ ሲገቡ አንገታቸውን ቀና አድርጎ ሳይሆኑ አጎንብሶ አቀርቅሩ የኮርቻቸው የፍለፊት እጀታ ጋር ጭንቅላታቸው እንደዚህ ተጣብቆ ነው ወደ መካ የገቡት ረሱል አለይሂ ሰላቱ ወሰለም ለምን ትላንት እነዛ ሀያልን ነብይነትም ይገባናል لولا أنزل هذا القرآن على رجل من القريتين عظيم يا رب تجبات كونبا هي قرآن لمن دنو لما سعود عروة بن مسعود الثقفينا لا أبو جهل لمن دنو هي قرآن يا الورد وقولوا يا لو سوتشم ينبروا بالتجبات ينبر سلزي ينن بمن نتملكون الرسول عليه الصلاة والسلام ينن دل ያለፉት ዛሬ ላይ ቆም ብለን والله እዚህ ከተማ ስገባ ካያችሁ ተአምራቶች ውስጥ አንዱ ይሄ ነው አላህ ይሄንን በአይኔ በብረቱ አላህ አሳይቶኛል አልነግራችሁም ጊዜው ሲደርስ እናንተው ትደርሱበታላችሁ ገረመኝ ወንድሞችን ስነግራቸው ማመን አቃታቸው ሁለት ልጆች ግን ለምስክርነት በቦታው ላይ ከኔ ጋር ነበሩ ወደፊት የምደርሱበት ነገር ይሆናል እኔ ግን ዛሬ ደስታ ሳይሆን ደንግጫለሁ በዛ ክስተት ማለት ነው ትናንት ምሰማው በኔ በግል እንኳን የተባልኩ ነገሮችና በአይኔ ያየሁት የተለያየ ስለሆነ አላህ አይፈተነን አሜን በእነዚህ ባለፉት ጊዜያት እነዚህ አይነት ፈተናዎች መምጣታቸውን መጥላት የለብንም ከፊሉ መስጂድ የሸሸበት ጊዜም ነበር እንታፈታለን ብሎ ሰላተ ሱብህን ዒሻን መሄድ ሰው የፈራበትም ተጨባጭ ነበር ለምን ፈራ አይባልም ሁላችንም በኢማናችን ልክ ነው የምንፈተነው ፍራቻችንም ጥንካሬያችንም በዛው ልክ ስለሆነ ማለት ነው በእነዚህ ሰዎች ላይ ምንም ጥርጣሬም ቅያሜም ሊኖረን አይገባም መፍራት ያለ ነገር ስለሆነ መጥፎቹ ክፉዎቹ ግን ወገንን ለጠላት አሳልፎ ይሰጡ የነበሩት ምን ለማድረግ ተወዳጅነትን ለማትረፍ ተቀባይነትን ለማግኘት ተቀባይነት የአላህ እንጂ የሰው ተቀባይነት ሚዛን አይደፋም ከጀሃነም አይደለም አላሁ አክበር አላህ ዘንድ ተቀባይነትን ልናገኝ ነው ነጋ ጠባ ሊያመን ልንጨነቅ ሊያሳስበን የሚገባው ሰው ዘንድ ተቀባይነት አግኝተህ ግፋ ብልየት ነው የምትደርሰው ሚኒስትር ትሆናለህ ጠቅላይ ሚኒስትር ትሆናለህ ትወርዳለህ ወይ ሰዎቹ ራሳቸው ይገለበጡበትና ያወርዱሃል ወይ አላህ በሞት ያነሳል ከዛ ቦታ ላይ ተቀባይነት ያበቃል አበቃ ፈየት ይላል አልሞትም ብለህ ትላለህ እንደረሪ አልሞትም የታባታችሁ እንደው ይሄን ታንካምቱ ይሄን መተረይስ አምጡ ይሄን ጀት አምጡና የመለከል መውትን ተዋጉልኝ ብትል ይቻላል እንዴ አይቻልም በቃ ሌላውን አሻፈረኝ ብለህ ብትል መለከል መውትን ገታለው የትም አንድ ቅሳ ልንገራችሁ በዚህ ማለት ትዛለ ስለ መለከል መውት አነሳ አንድ ጊዜ ነብዩላህ ሱለይማን ጋር አንዳንድ ቅሳ ላይ እሳቸው አጫዋች እሳቸው አማካሪም ተብሎ ይገለጻል አንድ ሰው አብሯቸው ይጫወታል ቁጭ ብለዋል ታዋቂ ሰው በዚህ መሃል ያሉ የሆነ ሰው ይገባል ከነብዩላህ ሱለይማን ጋር በሆነ ጉዳይ ይነጋገርና
ይሳቸው ፊት ለፊት ቁጭ ብሎ የሚያዋራቸውን ሰው ትኩር ብሎ አፍጥጦ ተመለከተው ሄደ ከዛ በኋላ ያ አፍጥጦ የተመለከተው ሰው ከሄደ በኋላ እኚህ ሰው ነብዩላህ ሱለይማንን ምን ነው ነብዩላህ ሱለይማን ይህ ሰው ምን ነው አፈጠጠብኝ እንዴ ይህ ሰው እኮ መለከል ሞት ነው አሉት እንደው ያለ ነገር አይደለም ያፈጠጠብኝ ስለዚህ ባቆትን ቶሎ ከዚህ ሀገር አርቁኝ ተመልሶ እንዳያገኘኝ አሉት ወዴት ሄዳል በቃ ሩቅ ሀገር ነብዩላህ ሱለይማን በዛን ጊዜ ወፉንም ንፋሱንም ሁሉንም ነገር ያዙ ስለነበር ነፋስ አዘዙለትና ከየመን ህንድ ሀገር ጫፍ ወስዶ እንዲጥለው አደረጉት ህንድ ሀገር ሄዶ ጡብ ስር ፊት ለፊቱ ላይ ሰውየው ፍጥጥ አይን ላይ ተያዩ ደነገጠ ሰውየው ደግሞ አሁን ማፍጠጡን ትቶ ሳቀ ምን ያስቃል አሉት እኔስ የአላህ ስራ ገርሞኝ ነው አላቸው ቀደም ሲል እዛ ነብዩላህ ሱለይማን ጋር ለሌላ ጉዳይ መጥቼ እዛ ሳይ አላህ ያንተ ሩህ እንድወስድ ያዘዘኝ እዚህ ቦታ ላይ ነውና ይሄ ሰውዬ መቼ ሆነ እኔ ወደ ታዘዝኩበት ቦታ ሄዶ ሩሁን የምቀበለው ብዬ ሳስብ ነበር አሉት ፈጥነ እዚህ ቦታ መጣህልኝ በጃት ማምለጫ የለው የትም ቦታ ብንሄድ ጊዜው ሲደርስ ተጠቀነው ይዞ ሄደ ኢደን የሰው ተቀባይነት ሰው ዘንድ የሚኖርን ተቀባይነት ከምድር በላይ እስካለን ድረስ ብቻ አላህ ዘንድ ያለው ተቀባይነት በምድር ላይ ወደዛኛው ዓለም ተሸጋጋሪ ነገር ነው የሚሆነው ማለት ነው ኢደን ልንጨነቅ ልናስብ የሚገባው ጊዜያዊ ስልጣን ጠፊ የሆነ ዕውቅና ለማግኘት ብለን ከዲን ወደ ኋላ ማለት ወገንን ለጠላት አሳልፎ መስጠት ለወገን የጎን ውጋት መሆን አይጠቅምም ከዚህ ካለፉት والله በጣም የሚደንቁ ነገሮች አንድ ትንሽ እንደው والله ማውራት የማልፈልገው ያቱም እኛንም ስራ እንዳይበላሽ በውሸት በእኛ ላይ ከመሰከሩ ሰዎች ውስጥ አንደኛው እኛ ላይ በመስከሩ ተለያዩ ጥቅሞችን የቀበሌ ቤት ምናምን ብዙ ነገር ተሰጠው እኛ ጋር ላይ ግን ሳይፈረድ በማጭበርበር ወንጀል ታስሮ እኛ ያለንበት ዞን መጣ ሱብሃንአላህ በዛው ቦታ ላይ የነበሩ ድሩዬዎች ይሄ በእኛ ላይ መሰከረ ሰው ነው ሲባሉ ሊገሉት ከዛ በኋላ ወስዶ ሌላ ቦታ ነው ለብቻ ያሰሩት ይሄኛ በህይወታችን ያየው በእኛ መስክሩ በጥቂት ጊዜ ውስጥ ምስቱ ሞተችበት ይሄ ብዙ ነገሮች አንዱ አጣራ ቀላሏን ነገር ነው ነገርኳችሁ አንድ ዓሊም የጅማ ታላቁ መስጂድ ዓሊም ሰምታችሁ አይደል ሸኸድር የሚባሉት አላህ ይርሐማቸው አህባሽ በ1996 ላይ አዲስ አበባ ቶታል አካባቢ ስልጠና በመጀመሪያ በማዕከላቸው ስልጠና ሲሰጡ መድረክ ላይ ወጥቶ ንግግር አድርጎ አህባሽን ሆልድ ያደረጉት ወይንም አህባሽን ስፖንሰር ያደረጉት ሼክ ኸድር ነበሩ በእኛ ጉዳይ ላይ ያላደረጉት ያልተናገሩት ነገር የለም የዑለማ ምክር ቤት ሰብሳቢ መሆን ደረጃ ደረሱ ፓራላይዝድ ሆኖ አሁን ከሞቱ አመት ሞልቷቸዋል አሉ በቅርብ ጊዜ ነው የሰማው ሞቷል መጥፎ ማዋትም አለ አላህ ኻትማችንን ያሳምረን አሜን አላህ እነዚህ ባሳለፍናቸው ጊዜያቶች ውስጥ እኛ አንድም ሉዝ ያደረግነው ያጣነው ነገር የለም ትርፍ እንጂ ሰው ቢሞትም ትርፍ ነው በዲን መንገድ ላይ ነው የሞተው ሰው ቢታሰርም ትርፍ ነው መታሰር ብርቅ አይደለም ታላላቅ ነብዩላህ ዩሱፍ ታስሯል በውሸት ተወንጅሎ እነ ኢማሙ አህመድ ታስሯል ተቀጥቅጧል ተገርፏል እነ ሸይኹል እስላም ኢብኑ ተይሚያ ታስሯል ተገርፏል ተቀጥቅጧል ታላላቅ ዓሊሞች በእስር ቤትም ህይወታቸውን አጥተዋል ብርቅ አይደለም በዲን መንገድ እስከሆነ ድረስ ደረጃን ከፍ የሚያደርግ እንጂ የሚያዋርድ የሚያሳንስ ስላልሆነ ማለት ነው በእነዚህ ባለፉት ጊዜያት ውስጥ ካተረፍናቸው ነገሮች ውስጥ አንዱና የመጀመሪያው በዲን መንገድ ላይ መጽናት መቻላችን ነው
ከፊሎቹ ተንሸራቶ መስመራቸውን ቀይሮ አስተላለፋቸውን የለወጡበት ጊዜ እኛ በዚሁ በጉዟችን ላይ ጸንተን ከሰላታችን ላይ ወደ ኋላ ሳንል ከተውሂዳችን ላይም ዝንፍ ሳንል ለሌላውም ሳናጎበድድና ወሬ ሳናቀብል ሐቅ ነው ያዝነው ብለን በአደባባይ ያወራን እዚህ መድረሳችን ነስርና ትልቅ ነስር ነው ድል ነው አላሁ አክበር በሁለተኛ ደረጃ ያተረፍነው ምንድነው ጊዜ ስለሌለን ነው በጣም አስፍቼ ማላወራችሁ ይህ በጣም ዲን ላይ መጽናት ፈተና በሚመጣበት ጊዜ መጽናት መቻል ማለት በጣም ከባድ ነገር ነው ነብዩን እንኳን አላህ Subhanahu Wa Ta'ala በብዙ ቁርአን ላይ ምንድነው ብላችሁ فاستقم ቀጥበል ጽና ነው ብላችኋል فاستقم كما أمرت ومن تاب معك ولا تطغوا فاستقم ቀጥበል በጎዳናው ላይ ላችኋል አላህ Subhanahu Wa Ta'ala الله የተለያዩ ሰዎችን ታሪክ ለምንድነው የሚነግረን كذلك نقص عليك من انباء ما قد سبق لمن لنثبت به ልቦናህን ልናጽና ብለን ያለፉ ሰዎችን መልካምም ሆነ መጥፎ ነገሮችን መከራውንም ድሎቱንም እንነግርሃለን አላህ Subhanahu Wa Ta'ala መስናት ከባድ ነገር ስለሆነ استقامة العلماء من العلم عند ساعة كتبلو بقولنا لا يمسنات كشيرك على صلاة بلطة لسكمالة الرسالة صلاة كبار سوريت فتنة سمت عبد من قراقت اللي نور يشلا لأنتم النزاية تلالك يا الله ظالم والوش يا الله وداجوش صحابوش كان تفتنوا على الأرض إذ جاء يا أيها الذين آمنوا اذكروا نعمة الله عليكم إذ جاءتكم جنود فأرسلنا عليهم ريحا وجنودا لم تروها أستوسوا سجاين نزاو ጠላቶች ከግራ ከቀኝ ከላይ ከታች የከበቧችሁ ጊዜ አስታውሱ الله سبحانه وتعالى إذ جاءوكم من فوقكم ومن أسفل منكم وإذ زاغت الأبصار وبلغت القلوب الحناجر وتظنون بالله الظنون هنالك ابتلي المؤمنون وزلزلوا زلزالا شديدا عينوች የፈጠጡ ጊዜ نفس لتوتا نفس وجي نفس قبي درست ጊዜ الله وبلغت القلوب الحناجر ጉሮሮ ላይ የተሰነቀረች ጊዜ ነፍስ ልትወጣ ከጭንቅ ብዛት ማንን ነው እንደዛ የሚገልጻቸው ሰሃቦች አላህ ላይ መጥፎ ጥርጣሬን ማሳደር የጀመራችሁ ጊዜ እንደው አላህ እንደው ቃሉን እንደው አፈረሰብን ነስራችኋለሁ አግዛችኋለሁ ጠብቃችኋለሁ ስለናፈቀው ዛሬ በቃ እንደው እንዴት ነው እዛች ቦታ ላይ ሙእሚኖች አይፈተኑ ፈተናን ተፈተኑዋል አላህ ከባድ መናወጥን ከባድ መንቀጥቀጥን ተንቀጥቅጧል አላህ Subhanahu Wa Ta'ala በዛን ጊዜ መናፍቃን ምን ይሉ ነበር إذ يقول المنافقون እነዛ መናፍቃን والذين في قلوبهم مرض በልቦቻቸው በሽታን ያዘሉ ሰዎች ያሉ ጊዜ ምን ما وعدنا الله ورسوله الا غرورا اللهና መልእክተኛው የማታለያ ቃል ኪዳንን እንጂ እውነተኛ ቃል ኪዳንን አልሰጡንም ብሎ አላህን መወንጀል ነብዩ አለይሂ ሰላቱ ወሰለም መወንጀል ደረጃ የደረሱበት ጊዜ ነበር إذن መፈተን መንገራገጥ መናወስ መንቀጥቀጥ ያለ ነገር ነው ግን እዛ ላይ رسول عليه الصلاة والسلام بحديثاتهم قالوا إن من الشجرة لشجرة قالوا كزافوች መካከል አንዲት ዛፍ አለች አሉ لا يسقط ورقها ቅጠሏም አይረግፍም እሷም ደግሞ ምን ነች አሉ ተምርን ምሳሌ በመስጠት ሙእምን አንዲት ዛፍ አለች አሉ ንፋስም ይመጣል ግራ ቀኝ እንደዚህ ለምጣታል ነገር ግን አትሰበርም አትቀነጠስም ሙእምን እንደዚህ
እንጨት ወይንም እንደ ብረት ቀጥላል ማለት አይደለም ፈተና ሲመጣ ሰሃቦችም ተፈትኗል ለምጥላል እንጂ ጎልቶ አይቀርም ይመለሳል ይሄኛው ፈተና መጥቶ ወደ ግራም እንደዚሁ ለምጧል ነገር ግን አይሰበርም ይመለሳል በዛ ወድቆ አይቀርም ማለት ስለዚህ ጽናት በዲን ላይ መስጣትን የሚያክል ከባድ ነገር የለም ሁለተኛው ያገኘነው ድል ምንድነው ለምንድነው ስለ ነስር ማወራችሁ በዲን الاسلام ውስጥ ለዲን الاسلام በሚደረግ ትግል ውስጥ አንዳች ትንሽዬ እንኳን ክሳራ እንደሌለ በሙሉ ልባችን እንድናመን በሁለተኛ ደረጃ ያገኘነው ድል አንድነትን አገኘን አስቡ እስቲ እዚህ መስጂድ ውስጥ እንደምንቀማመጠው መቀማመጥ ምናልባት ከዚህ እንቅስቃሴ በፊት ሉባቡር ውስጥ ያለው ሙስሊም እንኳን እዚህ መጡ ከተማ ያለው የአዲስ አበባውን የሐረሩን የጅማውን የትግራዩን የወሎን የባሌውን ማወቁ ይቅርና እዚህ መጡ ያለው ሰው ዳሪሙ ስላለው ወንድሙ ጎሬ ስላለው ከሚሴ ስላለው በቾ ስላለው ሁሉም ያዩ ስላለው ወዳጁ አንዳች ወሬ ብሎ ጉዳይ ብሎ ላይከታተልም ላያውቅም ላያስብም ይችላል ነበር በዚህ እንቅስቃሴ ግን ሙስሊሞች ከጫፍ እስከ ጫፍ ልደማመጡ ልተሳሰቡ አንዳቸው ለአንዳቸው ሊጨነቁ ችለዋል ይህ ትልቅ ነስር አላህ ከሙእሚኖች የሚፈልገው انما المؤمنون اخوتنا ወንድማማቾች ናቸው ረሱል አለይሂ ሰላቱ ወሰለም በሐዲታቸው ሲገልጹ ምንድነው ያሉት المؤمن للمؤمن كالبنيان مثل المؤمنين في توادهم وتراحمهم كمثل الجسد الواحد إذا اشتكى منه عضو تداعى له سائر الجسد بالسهر والهمة عند أكلنا عند سوطاتهم بيامو عينهم سانكلافا انكلف الزر سايلبتهم يادوا ስለዚህ እያንዳንዳችን በዚህ ጉዞ ላይ ካገኘናቸው ትርፎች ውስጥ አንዱ እዚህ ሆነን አዲስ አበባ ያሉ ወንድሞቻችን ምን ነካቸው ምን ሆኑ ጥሩ ነገር የሰማን እንደሆነ ደስ ብሎን መጥፎ ነገር የሰማን እንደሆነ አዝነን ተክዘን ዱዓ እናረጋለን ይህ በጣም እንደ ሙስሊም እኮኛ ከጫፍ እስከ ጫፍ ልንደማመጥ ከጫፍ እስከ ጫፍ ልንተሳሰብ ከጫፍ እስከ ጫፍ አንዳችን ለአንዳችን ልናዝን አላህ ፈርድ ዋጅብ አድርጎብናል ለዘመናት ዘንግተነው የነበርነው የዚህ እንቅስቃሴ በዚህ እንቅስቃሴ ፈضل አላህ Subhanahu Wa Ta'ala ይህንን በተወሰነ ደረጃ መልሶልናል ስለዚህ አላሁ አክበር እያንዳንዳችን ይህንን አሁንም ስር እንድኖረው ቅጠል እንድኖረው ፍሬ እንዲያፈራ ለቀጣይ ትውልድ እንድተላለፍ እያንዳንዱ ሰው አማና አለበት ዛሬ በዚህ አጋጣሚ አማና እንምላችሁ ነገር ብሎ ይህንን ጉዳይ ይህ መሰረታዊ የማንደራደርበት ለአጉል ተቀበለን ለአጉል ስሜት ብለን ለአጉል ወገንተኝነት ብለን ለተቃቅን መስአላ ጥያቄዎች በዓሊሞች በዕልም በሚፈታ ጥያቄ ብለን በመካከላችን ነፋስ እንዲገባ ይህንን የተፈጠረን አንድነትን የምንቦረበርና የምንሸነቁር ከሆነ ለአደጋ የምናጋልጠው ከሆነ አላህ ፊት እያንዳንዱ ሰው ለዚህ ሰበብ የሆነ ሰው አላህ ፊት ይጠየቃል ግልጽ ነው አይደል ሕፃን አዋቂ አይባል የገጠር የከተማ አይባል ይህንን ተንከባክቦ መጠበቅ ከነፍስያችን በላይ ከስሜታችን በላይ ለዚህ ለአንድነታችን ትልቅ ቦታ ልንሰጥ ይገባል ይሄ መደራደሪያ ሊቀርብበት አይገባም ይሄ በጣም ወሳኝና እኛ በዚች አንድነታችን ድል አግኝተናል ዓለም ላይ ኢትዮጵያ ሙስሊም ሊታወቅ ችሏል አላሁ አክበር ለዘመናት ታፍነን ታጉረን እንዳንታወቅ ተደርገን ለዘመናት ለብዙ ክፍለ ዘመናት ኖረን ዛሬ በዚህ አጭር እንቅስቃሴ ግን ኢትዮጵያ ውስጥ ሙስሊም አለ
ይህንን ያክል ቁጥር ያለው ሙስሊም ያውም ጀግና ሙስሊም መብቱን የሚጠይቅ ሙስሊም ለዲኑ የሚታገል ሙስሊም አለ እንዴ ተብሎ ዛሬ እስቲ አሁን ኢንተርኔት ተቋርጦ ነው እንጂ ጎግል ግባችሁ ኢትዮጵያ ሙስሊም ብትሉ አንብባችሁ ማጨረሱትን ቪዲዮና ፒክቸሮች እና የተለያዩ አርቲክሎች ይዘረገፉላቸዋል። በእኛ በኢትዮጵያ ሙስሊም ጉዳይ የአሜሪካን ውጭ ጉዳይ ሚኒስትር ስቴት ዲፓርትመንት ሁማን ራይትስ ዎች አምነስቲ ኢንተርናሽናል ዩኤን ሁማን ራይትስ ዲፓርትመንቱ አፍሪካን ኮርት የመሳሰሉ ትላልቅ ኢንተርናሽናል ኦርጋናይዜሽንስ ስለ ኢትዮጵያ ሙስሊም ብዙ ዘግበዋል፣ ብዙ ጽፈዋል፣ ብዙ ተከራክረዋል። አላሁ አክበር። ይሄ ሊገኝ የቻለው አንድ ሆነን በአንድ መስመር ላይ በአንድ አቅጣጫ ላይ ተደማምጠን ተከባብረን ተቻችለን አንዳችንን ይቅር ተባብለን በመጓዛችን ነው። በዚሁ አንድነታችንን አጠናክረን የምንዘልቅ ከሆነ ለዲናችን ከዚህ የበለጠ ታላላቅ ስራዎችን እንሰራለን። እንደ ሀገራችን እንደ ዞናችን እንደ ሉባቦር ኋላ ቀረን፣ እጅግ በጣም ኋላ ቀረን። በምን እስላማዊ ተቋማት የሉም። አንድ መርከዝ የለንም። አንድ የተህፊዝ ማዕከል የለንም። ዑለሞችና ዱዓቶችን ተርቢያ ትሬኒንግ ስልጠና ሰጥተንበት ለተለያዩ ወረዳዎችና ቀበሌዎች የምንሰማሩበት አንዳች ማዕከል የለንም። ዳዒዎችን የዳዕዋ ስታይል የምናሰለጥንበት የለም። በአመት በሁለት ዓመት በሶስት ዓመት አንድ ሁለት ሰው እየተመዘዘ ወደ ሆነ ቦታ በልመና ይሄዳል፣ ወይ ይሳካለታል ወይ አይሳካለትም። የለም። ደህና ላይብረሪ የለንም። በዚህ በዋና ከተማችን ውስጥ እንኳን ደህና መድረሳ ካሪኩለም ያለው ልጆቻችን አቂዳ፣ ተውሂድ፣ ሐዲስ፣ ፍቅህ፣ ሲራ፣ ነህው የሚማሩበት ደህና መድረሳ እንኳን የለንም። እኔ ሁለቱን መድረሳዎች በተወሰነ ደረጃ ለማየት ችያለሁ። ትላንት ከነበረው የተሻለ ቢሆንም ካለው ተጨባጭ ጋር ግን በፍጹም የሚመጣጠን አይደለም። እርዳታ እኛ ሉባቦር ሰዎች ግን በጣም ደግሞ የምንመሰገንበት የምንኮራበት ትልቅ ሀብት አለን። እሱ ደግሞ ምንድነው? ከሌላ ሰው ምንም የማንፈልግ ሰዎች መሆናችን። መስጊዶችን በራሳችን የምንሰራ በየገጠሩ ሄዳችሁ ብታዩ መስጊድ ነው ያለው እንደ አካባቢው አቅም። ዛሬማስ በብሎኬትና ስታንዳርዱን የጠበቁ መስጊዶች በየከተሞች ላይ በከተማ ሁለትም ከዛም በላይ እየተሰራለት ተጨባጭ አለ። በማን አቅም ነው? በህዝቡ አቅም። ሌላ አካባቢ ብትሄዱ አለል ኸይር የተለያዩ አረቦች ናቸው የተለያዩ መስጊዶችን እዛና እዚህ የሚሰሩት። ሰጋጁ እንኳን የኛን ያክል የኛን ሩም እንኳን የሌላቸው መስጊዶች ማለት ነው። ይሄ ህዝባችን ትልቁ ሀብት ሉባቦር በመሆናችንም የምንኮራበት ነገር ነው። ወደፊትም አንድነታችን በዚሁ ከዘለቀ ከዳዒዎቻችን፣ ከዑለሞቻችን፣ ከወጣቶቻችን፣ ከአባቶቻችን፣ ከሽማግሌዎቻችን ወንድ ሴት ሳንለያይ ሳንል አንድ ሆነን ተከባብረን የምንዘልቅ ከሆነ ታላላቅ የምንኮራባቸውና ለቀጣይ ትውልድ የሚተርፉ ታላላቅ ስራዎችን የምንሰራበት ወሳኝ ምዕራፍ ላይ ነው ያለነው ኢንሻአላህ። ስለዚህ እንስማ፣ ሐቅ ላይ እንስማ፣ አንድነታችንን እንጠብቅ። ሶስተኛና የመጨረሻው ኦሮምኛውን በኋላ አንድ ጊዜ ደግሞ ኦሮምን ማድረገዋለሁ። ሶስተኛውና የመጨረሻው ነጥብ ትናንት እኛ ውስጥ ወዳጅ መስሎ ተሰግስጎ ከሚኖሩ ጠላቶች እስከዛ ጥግ ማዕከላትን አቁሞ በዓለም አቀፍ ኢንተርናሽናል ሌቭል ላይ ፕሮፌሰሮችና ዶክተሮችን ቀጥሮ በተለይ ከሰፕተምበር 11 በኋላ ከ2001 በፈረንጆች በኋላ ተቋማት ራንድን የመሳሰሉ ታላላቅ ተቋማት ጀምሮ እስካሉ ጠላቶቻችንን ልናውቅ ችለናል። በዚህ እንቅስቃሴ ውስጥ በቀላሉ እንደ ትናንት አንሸወድም። ጠላት በመሃላችን ገብቶ አንዳችን ከአንዳችን እያጋጨ አንዳችን ከአንዳችን ጋር እያባላ ዲናችንን ለማኮላሸት ዲናችንን ወደ ኋላ ለመወተት ዛሬ ላይ አንፈቅድለትም።
ለምን አውቀን እኛ ለሰው ልጅ አይደለም ትልቁ ጠላታችን ሰው ሁሉ ለኛ አስተሳሰቡ ነው ጠላታችን አእምሮ ውስጥ ተሰንቅሮ ያለው ክፉ አመለካከቱ ነው ጠላታችን ስጋው እጅ እግሩ ፊቱ አይደለም አላህ ያንሳላችሁ እነሱ ዲን الاسلامን የዲን الاسلامን ርህራሄ የዲን الاسلامን ለሰው ልጅ ተስማሚነት የዲን الاسلامን ሰው ልጅን አክባርነት የዲን الاسلامን ለሌላ እምነት እውቅና መስጠትን ቢያውቁ ኖሮ ወይም ደግሞ አውቆ ባይጠሙ ኖሮ ይሄን ባላደረጉ ነበር ዛሬም ቢሆንኛ ሰዎች ስለጠሉን እንጠላለን ለምንድነው አላህ ከልክሎናል አላህ ادفع بالتي هي احسن السيئه كفون በተሻለ መልካም ነገር መልስ እንጂ ክፉን በክፉ ከመልስ ክፉን አባዛ እንጂ አልቀነስከው ሚል አላህ Subhanahu Wa Ta'ala ይሄን ያደረክ እንደሆነ ጠላትም ወዳጅ ይሆናል የሩቁም ይቅርብ ይሆናል አላህ Subhanahu Wa Ta'ala ከጠላቶቻችሁ እንኳን ስትነጋገሩ ወይም ክርክር ውስጥ እንኳን ስትገቡ ወጃድሉም بالتي احسن وقولوا للناس حسنا ለሰው ልጅ በሙሉ መልካምን ተናገሩ ነው እንጂ የሚለን አላህ የሰደቧችሁን ስለወልን አላህ ይለናል እንዴ ولا تسبوا الذين يدعون من دون الله فيسبوا الله عدوا بغير علم كون قرآن ملك ሰዎችን ሳይሆን አመለካከታቸውን ክፉ እይታቸውን ነው እኛ የምንቃወመው ሰው ልጅ በሙሉ ለኛ ሰው ነው ጥቁር ነው ነጭ ነው ረጅም ነው አጭር ነው ፈረንጅ ነው አበሻ ነው ቻይኒዝ ነው አሜሪካዊ ነው ብለን አንለይ ለሰው ልጅ በሙሉ ቀና አሳቢዎችን እኛ ሙስሊሞች ሰዎችን በእምነታቸው አንጠላቸው الله እኮ ሰዎችን ለይቶልናል አይደል لا ينهاكم الله عن الذين لم يقاتلوكم في الدين ولم يخرجوكم من دياركم أن تبروا ولم يخرجوكم من ديارهم أن تبروهم وتقسطوا إليهم إن الله يحب المقسطين إنما ينهاكم الله عن الذين قاتلوكم في الدين وأخرجوكم من دياركم وظاهروا على إخراجكم أن تبروهم الله يكلكلن ما ندونه ጠላታችን ማን እንደሆነ አላህ ግልጽ አድርጎልናል ሰዎች የፈለጉትን የማምለክ የማመን መብት አላቸው ሰዎች እስላምን እንዴት ይገልጻሉ አክራሪ እስልምና ብሎ የሚጠሩት ጥሪ አለ ማክረር እስላም ይቃወማል ምክንያቱም እስላም ውስጥ የትም ቦታ ላይ አክሩሩ የሚል ሳይሆን አግራሩ የሚል እስላም ውስጥ ያለው يريد الله بكم اليسر وما جعل عليكم في الدين من حرج يريد الله بكم اليسر ولا يريد بكم العسر رسول الله عليه السلام يسر ولا تعسر اقراروا سوچن اتاستنقوا سو لاي اتادركوا الى رسول الله عليه الصلاه والسلام ما كان اليسر في شيء الا زانه وما كان العنف في شيء الا شانه ገራገርነት ልልነት በምንም ነገር ውስጥ አይኖርም ቢያሳምረው እንጂ ጽንፈኝነት በምንም ነገር ውስጥ አይኖርም ቢያጎድፈውና ቢያበላሸው እንጂ አሉ ረሱል አለይሂ ሰላቱ ሰላም ማክረር በእስላም የተከለከለ ዲን الوسط ነው ግልጽ ነው አይደል ኢذن ማሸበርም በእስላም የተከለከለ ነው ሽብርተኝነት እስላምን አይገልጽም አክራርነትም እስላምን አይገልጽም ይሄ ጠላቶች እስላም ላይ የለጠፉት ሙስሊሞች ላይ የለጠፉት ነገር ሰው ልጅን ማሸበር ይቅርና እስላም ወፍን ማሸበርን ይከለክላል አንድ ቀን ረሱል አለይሂ ሰላቱ ወሰለም ከሰሃቦች ጋር የሆነ ቦታ ተሰብስበው ቆመው ያሉ የሆነች የወፎች እናት ግራቀኝ እየጮኸች ስትበር ይመለከታሉ من فجع هذه بولدها رسول عليه الصلاه والسلام እችን ወፍ ማን ነው ያሸበራት ጫጭቷን ወስዶባት ሩዱ ኢለይሃ አሉት ረሱል አለይሂ ሰላም መልሱላት ወፍን ማሸበር ይከለከለ ዲን እኮ እስላም
ወክል ማሸበር መረበሽ የከለከለ ነው። ረሱል አለይሂ ሰላቱ ወሰላም ዓመ ፈትሕ መካ ወደ መካ እየሄዱ ያሉ ብዙ ወታደሮች ከ10,000 በላይ ወታደር ነው ወይ ሰዎች ናቸው ተከትሏቸው ሄዱት። እየሄዱ ያሉ رأى رسول الله صلى الله عليه وسلم ظبية قد مددت رجليها تحت ظل عند تلاسر أقران زركتا للشبلان كرفية نياتي على دكولا يملكتها الرسول عليه الصلاة والسلام عند صحابة رامتنا بالازدقاقهم يممتا جيش يممتا وتادر أسدنقتوات كان كالفوان دايك أسكساتها الرسول عليه الصلاة والسلام. هذا هو الإسلام. يدور أراوتن ما شبرن يكلكلن الإسلام. انديو حديبية رسول عليه الصلاة والسلام عمرة الحديبية العام السادس استنامت لا عمره يدو يالو عند الشام تنيدا بوچلوچوان توس تاتبا يملكتال አሁንም አንድ ሰሃባ ጠሩና ረሱል አለይሂ ሰላቱ ወሰለም በእናት ሲጋቁም ይፈረሰኛና የግመል ተጓዥ ሳያይ እቺን ውሻ ከነቡችሎቿ እንዳይደፈጥታል አለ ረሱል አለይሂ ሰላቱ ወሰለም። هذا هو الاسلام. اقرأوا ይህን ሲራ ውስጥ አንብቡት። ሰውን አይደለም አሞራን አውሬን እንስሳትን ማሸበር የከለከለ ዲን ነው። አሸባሪም አይደለንም አክራሪም አይደለንም ሁኑ ብንባልም አንሆንም ዲናችን ስለሚከለክለን። በሰማው ባነበው የማልጠግብላችሁ ወደ ትውልዶቼ ድንቅ ታሪክ ሰራችሁ። በሰማው ባነበው የማልጠግብላችሁ ወደ ትውልዶቼ ድንቅ ታሪክ ሰራችሁ። በትግሉ ሜዳ በአመት ልፋታችሁ በሰከነው ጉዞ በሳል እርምጃችሁ በሰላም ቅየሳ ምህንድስናችሁ በማይነጥፍ መረጃ ያስደግፋችሁ መሰሪ እቅዶችን በማጋለጣችሁ ህዝብን አስደሰታችሁ መንግጅሊስን አሳጣችሁ። በሰማው ባነበው የማልጠግብላችሁ ወደ ትውልዶቼ ድንቅ ታሪክ ሰራችሁ። የተወደዳችሁና የተከበራችሁ አድማጮቻችን ቀደም ሲል የተከታተላችሁት ኡስታዝ ካሚል ሸምሱ ያደረገውን ልዩ የሆነ ሙሐደራም ዳዕዋ ነበረም። በትውልድ አካባቢ በመሄድ ያደረገው ዳዕዋ ደግሞ ለሁሉም ማህበረሰብ ጠቃሚ በመሆኑ ነው ለእናንተ ልናቀርብላችሁ ወደር ነው። ከዳዕዋው ብዙ ቁም ነገሮች ብዙ ትምህርቶች እንዳገኛችሁ ተስፋ አለን። ስለተከታተላችሁ እናመሰግናለን። የዕለቱ ፕሮግራማችን በዚሁ አለቀ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በሰማው ባነበው የማልጠግብላችሁ ወደ ትውልዶቼ ድንቅ ታሪክ ሰራችሁ። በሰማው ባነበው የማልጠግብላችሁ ወደ ትውልዶቼ ድንቅ ታሪክ ሰራችሁ። በትግሉ ሜዳ በአመት ልፋታችሁ በሰከነው ጉዞ በሳል እርምጃችሁ በሰላም ቅየሳ ምህንድስናችሁ በማይነጥፍ መረጃ ያስደግፋችሁ መሰሪ እቅዶችን በማጋለጣችሁ ህዝብን አስደሰታችሁ መንግጅሊስን አሳጣችሁ። በሰማው ባነበው የማልጠግብላችሁ ወደ ትውልዶቼ ድንቅ ታሪክ ሰራችሁ። ኢህአዴግ ቢበሽቅ ቢበሳጭባችሁ መሪዎችም ቢያስር መስሎት ሚገታችሁ ከሐቅ ከእምነት ማንነት የሚለያያችሁ ለማጥፋት ወስኖ ቢያሳድዳችሁ ብዶለት ቢታገል ሊበታትናችሁ በመስጂድ በመንደር በየመኖሪያችሁ በፖሊስ ደህንነት ቢያሳፍናችሁ ቢያስር ቢፈታ በብር ቢቀጣችሁ ከንግድ ስራችሁ ሰላም ቢነሳችሁ ከቅጥር ከሹመት ቢያባረራችሁ
አጥንታችሁን ሰብሮ ቤት ቢያስቀራችሁ በአገር ቤት ኑሮ ነልፈክት ቢላችሁ ከልጅ ከቤታችሁ ቢያፈናቅላችሁ ንጹሃንን ገድሎ ቢያሳዝናችሁ ሸሃዳ ለመሆን ዝግጁ ሆናችሁ የሰላምን ትግል ሁለገብ አርጋችሁ የእስላምን ኃያልነት አስመሰከራችሁ ባረፋው በዓል በዳግም ሄዳችሁ በሰላም ቅየሳ ምህንድስናችሁ ፈርጣማውን ጡንቻ በእውቀት ዘረራችሁ የጠላትን ውድቀት ዳግም አወጃችሁ። በሰማው ባነባው የማልጠግብላችሁ ወደ ትውልዶቼ ድንቅ ታሪክ ሰራችሁ።